እንዴ መጋራሚ ርዕስ ነው። እሺ በእኔ አንደበት የሚገለጹ አይደሉም። አንዳንዴ ይላሉ ነቢያችን ሰለላሁ ዐለይሂ ወሰለምን ብዕሮች ቢጻፉ መጽሐፎች ቢጻፉ ቃላቶች ሁሉ አትህላቸው አትገልጻቸው። ይሄ ማካበድ አይደለም። አላህ ምን እንዳላቸው ታውቃላችሁ? ማለት እኔ ሙስሊም ስለሆንኩ በጣም ስለመወዳቸው ምናምን አይደለምና መልእክተኛውን ሰለላሁ ዐለይሂ ወሰለም አላህ ምን አላቸው መሰላችሁ? የሆነ ሰው በጣም ጥሩ ሰው ሊሆን ይችላል ከዛ ደግሞ ከሱ የተሻለ ጥሩ ሰው አለ እኮ ከሱ የተሻለ ጥሩ ሰው አለ። በጣም ቸር ሊሆን ይችላል። በጣም ጥሩ ስነ ምግባር ያለው ሰው ሊሆን ይችላል። ሁሉም ግን ከዛ በላይ የሆነ ሰው አለ። ከሆነ ሰው በላይ የሆነ ሰው አለ። ምን ጊዜ ምድር ላይ አይደለም ስንኖር አላህ መልእክተኛውን ሰለላሁ ዐለይሂ ወሰለም የገለጸበት መንገድ ግን የሚገርም መንገድ ነው። እኔ እናንተ ልንናገርለት የሚገባው ብቻ አይደለም። በቃ ያቺ ቃል ብቻ ተበቃዋለች። መልእክተኛው ምን አለ መሰላችሁ? ሁለት ጊዜ ነው የተናገረላቸው። ድምጼ ይሰማል? ወኢነከ ያ ሙሐመድ አንተ ደጋሚ ነህ፣ አንተ ጠንቋይ ነህ፣ አንተ ሳሒር ነህ እያለ የቁረይሽ ማህበረሰቦች ነብይ ሰለላሁ ዐለይሂ ወሰለም በመስደብ ላይ የሚታወቁ ሰዎች ነበሩና አላህ ምን አላቸው መሰላችሁ? ወኢነከ ያ ሙሐመድ አንተ እነሱ እንደሚሉህ አይደለም አውቃለሁ፣ ነገር ግን አንተ አለ ምን ላይ ነህ እስቲ አንተ ሲባል ወኢነከ ለዐላ ኹሉቂን ዐዚም አለ። ምን ማለት እንደሆነ ልንገራችሁ። ወኢነከ አንተ ያ ሙሐመድ ለዐላ ኹሉቂን ዐላ የምትለው ከፍታን ነው የምታመላክተው። መልካምነት ቁንጮው ነህ። መልካምነት የሚነሳው ካንተ ነው። ካንተ በላይ ማንም የለም እያላቸው ነው። ወኢነከ ለዐላ ኹሉቂን ዐዚም አንተ በታላቅ ስነ ምግባር ላይ ነህ። ስነ ምግባር የሚባለው ልኬቱ አንተ ነህ። ሁሉም ካንተ በታች ናቸው አለው። የስነ ምግባር ልኬት መጨረሻው አንተ ነህ። ሁሉም ደግሞ ሁሉም ካንተ በታች ናቸው እንጂ ለዚህም ነው ዐላ የምትለው። ዐላ ምን ጊዜም ከፍታን ነው የምታመላክተው ይላሉና የሆነ ሰው በጣም ቸር ከሆነ ከረሱል ዐለይሂ ሰላቱ ወሰላም በታች ነው። ልኬቱ ነብዩ ናቸው። ጀግንነት ከሆነ ልኬት ስነ ምግባር የሚባሉት ነገራቶች የሚለኩት ከነብዩ ጀምሮ ነው ያለው። እኔ አይደለሁም ያልኩት አላህ ነው ያለው። ከዛ ምን አለ መሰላችሁ? የሆነ ሰው ይወቅሳቸዋል፣ በጣም ይሰርባቸዋል። ማንም ሰዎች ተነስቶ ነብዩ ይላሉ 1400 ዓመት ከ60,000 መጽሐፍት በላይ ተጻፈባቸው እሳቸውን ለመስደብ። ከ60,000 መጽሐፍት በላይ ነብዩን ሰድቧል። አላህ ምን እንዳለ ታውቃላችሁ? ግን ወረፈዕና ለከ ዚክረክ ወረፈዕና ከፍ አደረግነው መወሳትህን አበዛነዋል። የሚወዳቸውም ነብዩ ከነፍሳቸው በላይ ይወዳቸዋል፣ የሚጠላቸውም የእሳቸውን ስም እያነሳ ይኖራል። ይሄ የአላህ ህግ ነው። የሆነ ሰው እኮ የሆነ ነገርስ በሆነ ጊዜ ነው የሚታወሰው። ዋን ኦፍ ዘ ሞስት ዳንጀር አረመኔ የሚሆነው የሆነ ጊዜ ነው የሚታወሰው። ከሆነ ጄኔሬሽን በኋላ አይታወስም። ሰው እንዴት ነው 1400 ዓመት ጀምሮ እስካሁን ድረስ የሚጠሏቸው ሰዎች መጽሐፍ የሚጽፉባቸው፣ የሚወዳቸው ሰዎች ከነፍሳቸው በላይ የሚወዳቸው? ምን አይነት ተአምር ቢኖራቸው? መወሳትህን አበዛነው። አየኸው? አእምሮውን የሚበጠብጡት ነብዩ አለይሂ ሰላቱ ወሰላም ምን አደረጉ? እስቲ ምን አደረጉ ንገሩኝ እስቲ። ምንም ወንጀል እኮ የለባቸው። ወንጀላቸው አንድ ብቻ ነው። ወማ ነቀሙ ሚንሁም ኢላ አን ዩእሚኑ ቢላሂ ልዐዚዝ ልሐሚድ። እንደው አላህ አንድ ነው ከማለት ውጭ ምን አደረጉ? ሂንዱ የሚመነሳን ነብዩ እንደዚህ ነው ይላል። ኢቴስቱ የሚነሳን ነብዩም እንዲህ ነው ይላል። ክርስቲያኑ የሚነሳን ነብዩ እንዲህ ነው ይላል። ሁሉም ይነሳል። አጠቃላይ ኩፋር የሚባል ተሰብስቦ ስለ ነብዩ ነው የሚያወራው። አጠቃላይ አይሁ ሳይወዱ በግዳቸው በአእምሯቸው ላይ የተቀመጠ የሚጥሉት ግለሰብ አድርጓል አላህ። መወሳት ነው ከጭንቅላታቸው ላይ አያወጣም አላህ ነብዩ በተአምር አያወጣባቸውም። የሚወዳቸው ሰዎች ነብዩ ሲነሱ ያ አኺ አንዳንዴ እኮ
ማለቴ እኔ አላቅም እንዴት እንደምገልጸው ግን ነብዩ ሰለላሁ ዐለይሂ ወሰለም ጃሂሉም በጣም ጃሂል የመጨረሻ መፀኛም ሰው ምንም ሰው በጣም ከአላህ የራቀም ሰው ምንም ሰው ይሁን ነብዩ ሲነሳ ልቡ የማይነካ ሰው የለም። አየህ መሰጠት ነው አላህ ነው የሰጣቸው የኔድን። ለዚህም ነው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ መልእክተኛ ሰለላሁ ዐለይሂ ወሰለም ዘንዳ መጣና ያ ረሱላህ እኔ በጣም ነው የምወደውታል ፊዳካ ቢኡሚ እኔም በጣም ነው የምወዳቸው ብቻ እኔን ተውትና መጣና ከዛ ነብዩ ሰለላሁ ዐለይሂ ወሰለምን እኔ በጣም ነው የምወዳቸው ግን ከሁሉም በላይ አስበልጬ እወዳቸዋለሁ ግን ከራሴ በላይ አስበልጬ አልወዳቸውም አላቸው። ከራሴ በላይ አስበልጬ አልወዳቸውም ያ ዑመር አላመንክ ማለት ዑመር አሰበ የትኛውም ሰው ነፍስ የማጠቅምበት የውመ የፈሩ ልመርኡ ሚን አኺህ ወኡሚህ ወአቢህ ዕለተ ትንሣኤ ቀን ሁሉም ሰው ነፍሲ በሚልበት ጊዜ ብቸኛ ከአላህ ጋር የሚያስታርቁት ነብዩ መሆኑን ያወቀ ሰው ነብዩን ከራሱ በላይ ይወዳቸዋል። ያ ረሱላላህ ወረበል ከዕባ እኔ ከራሴ በላይ ወዶታለሁ አለ። አላህ ተቆጥቶ የማያውቀውን ቁጣ በሚቆጣበት ጊዜ ነብዩ አለይሂ ሰላቱ ወሰላም ብቻ ከአላህ ጋር እንደሚያስታርቁ ሸፋዓ እንደሚያደርጉለት ያሰበ የሆነ ሰው ነብዩን ከራሱ በላይ ይወዳቸዋል። ለዚህም ነው አላሁ ሱብሓነሁ ወተዓላ ቁርአን ላይ ለቀድ መነ አላህ በእርግጥ ውለታ ዋለልለኛ ኢዝ በዐሰ ፊህም ረሱላ መልእክተኛን ለነሱ መላክ ምን አይነት መልእክት ዐዚዙን ዐለይሂ ማ ዐኒቱም ሐሪሱን ዐለይኩም ቢልሙእሚኒነ ረኡፍ ረሒም የሚሳደብ ሰው ይሳደብ የሚሳደብ ሰው ጭንቅላቱ ውስጥ ሆኖ ግን ነብዩ ኢየሱስ በዝሙት ነው የተወለደው የዝሙት ልጅ ነው የሚሉትን ሰዎች እንኳን እንደ ነብዩ አይሰድባቸው። የሚያመልኩትን አምላክ አምላክን በዝሙት ነው የወለደችው ዝሙተኛ ሴት ነች ብሎ የሚናገሩባቸውን ሰዎች ከሚሰድቡ ነብዩ የሚሰድቡ ይቀላቸዋል። እና እኛ እንሄዳለን አላህም እንደነገረን ወረፈዕና ለከ ዚክረህ በቀጥታ ቢሆን በተዘዋዋሪ ይሄ ሁሉ መከራ የሚደርስብን የነብዩ ሰለላሁ መወሳትህን አበዘነው። እኛም በቀጥታ ቢሆን በተዘዋዋሪ ሙስሊሞችን ይሄን ያህል የሚበደሉት መወሳታችን ስለተበዛ ነው። ጭንቅላት እየረበሽን ነው። አልገባችሁም? የቤት ስራ እየሰጠን ነው። የቤት ስራ ነው የምንሰጠው። እና አላህ ከነሱ አላህ የሚወዱት ያድርገን። ዚክር ደሳቸውን ለዚህም ነው አላህ ምን እንዳለ ታውቃላችሁ? ዒባዳ ነው። የእሳቸውን ስም ማንሳት ዒባዳ አድርጎ አላህ መጣል። ከጨለማ ወደ ብርሃን ሰላዋት ማድረግ ነብዩ ላይ ማውረድ አንዱ አምልኮ ውስጥ አንደኛው ፓርት ነው። ኢነላህ ወመላኢከተሁ ዩሰሉነ ዐለ ነቢይ ያ አዩሀለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ። ሰሉ ዐለይሂ ያው ከብዙ በጥቂት ይመስላል። እኔ እንኳን ልባቸው አስበው እንደዚህ የሚያደርጉ ሰዎች ይገርሙኛል። እኔና ሙስሊሞች ትሬንድ አድርገው ሲጠቀሙበት ራሱ እኔ እንዴት ነው ልባቸው የሚያስችላቸው እላለሁኝ። ትሬንዱ ቢቀርባቸው ይሻላል ባይ ነኝ። የሙዚቃ መሳሪያ እንዴት ይታያል? ነሺዳ ማለት ምን ማለት መሰላቸው? ነሺዳ ማለት ረፍዕ ሰውትን ቢሽዕር ማለት ነው። ምን ማለት ነው? ረፍዕ ሰውትን ቢሽዕር ድምፅን በግጥም ከፍ አድርጎ ማንበብ ይባላል። ድምፅን ከፍ አድርጎ ማንበብ ይሄ ምን ተብሎ ይጠራል? ነሺዳ ተብሎ ይጠራል። ስለዚህ በዜማም አድርጎት በምንም አድርጎት ያለ ሙዚቃ የመሳሪያ የምታደርጉት ግጥምም ምንም ኢስላም አይከለክልም። አራት ነጥብ ኢስላም አይከለክልም። ይሄ የሚከለክለው ምንድነው ሲባል የሙዚቃ መሳሪያ የተጠቀመበትን ነገር
ይከለክላል። ለያኩነነ ሚን ኡመቲ አቅዋሙን የስተሒሉነ አልሒረ ወልሐሪረ ወልኸምረ ወልመዓዚፍ ይላል። ከኔ ህዝቦች የሆኑ ሰዎች ይመጣሉ ኸምርን ሐርን ለወንድ ልብስ መጠጥን የሚፈቅዱ እንዲሁም የሙዚቃ መሳሪያን የሚፈቅዱ ሰዎች ይመጣሉ ብሎ ይናገራል። እና ሐዲስ መልእክተኛ ሰለላሁ ዐለይሂ ወሰለም የሙዚቃ መሳሪያ ከተቀላቀለበት አይፈቀድም፣ ትክክል አይደለም። ሰው ግን አላህ ኢማኑን ይጨምርለት። ምን መሰላችሁ? አንዳንዴ አላህን የምንገዛው በምናውቀው ልክ ነው እንላለን። ገብታችኋል? አንዳንዴ ባለማወቅ ምንም ባለማለት የሆነን ሰው እንዲህ ለምን ታደርጋለህ ከማለታችሁ ፊት እንዴት ማድረግ እንደሌለበት ማስተማር ነው የሚቀለን። እናስተምራለን። እወቁት፣ አላህን እወቁት፣ መልእክተኛን እወቁት። እና ሁሉም ቀስ ብሎ በትክክል መረዳት መቻል አለበት። አሁን ብዙ ሙስሊም ይሄን አያውቅም። ይሄን ሐዲስ ስለማያውቅ ነብዩ ስለተወሳ ብቻ ደስ እያለው ይሰማል። ግን ያለ ሙዚቃ መሳሪያ ደግሞ ነብዩን ሰለላሁ ዐለይሂ ወሰለም ማወደስ ይቻላል በግጥምና እንደዛ ብታረጉ ጥሩ ነው። ግን ስለሚወዷቸው ነው። በነገራችን ላይ በሙዚቃ መሳሪያ የሚሰሩ ሰዎች ገንዘባቸውን የሆነ እንትን ብለው ነው የሚያደምጡ። ሰዎች ግን ከሙዚቃ መሳሪያው ባሻገር ግን ነብዩን እንወዳለን ብሎ ስለሚያስቡ ውዴታ የሚያመጣባቸው ተጽዕኖ ነው። ውዴታ የሚያመጣባቸው ተጽዕኖ ነውና ያው እናስተምራቸው፣ ከዛ በኋላ ይገባቸዋልና የሆነ አንተ እንዲህ ነህ አንቺ እንደምን ታረጋለህ ምናምን ያ اخي ማን ነው አይታወቅም። ለምን እንደማይታወቅ ታውቃለች? አላህ ምን እንደሚል ልንገራችሁ። ቁርአን ላይ አላህ ከምርጥ ባሮች አድርገን ማለት አውርተን አይደለም እንዲህ ብለን አይደለም፣ ሁሉም በዱዓ ነውና በቃ አላህ እስልምናን ሲሰጣችሁ ከሰጣችሁ በኋላ ምን የትኛውም ፐርሰን ክሌም ለማድረግ ባንሄድ ጥሩ ነው። ኒዕማዎች ውስጥ አንደኛው ኒዕማ እስልምና ነውና ከእንቅልፍ በተነሳችሁ ቁጥር ሙስሊም ሆናችሁ ካነጋችሁ አምላክን እያመሰገናችሁ ኑሮ። ሰውን የምትወቅሱበት ደረጃ የላችሁም። አስታውሱት። መልእክት ፈላ ተዘኩ አንፉሰኩም ነፍሳችሁን አታጽዱ ይላል። ወሁወ አዕለሙ ቢመን ኢተቃ ማንኛችሁ ይላል አምላክን እንደሚፈራ አይታወቅምና ልቡ ማን ንጹህ እንደሆነ አይታወቅምና ይላልና እናስተምር። ከማስተማር ባሻገር ግን አንተ እንዲህ ነህ ምናምን አንባባል። ያለንበት ኒዕማ ትልቅ ስለሆነ ያችን ኒዕማ ይዘን መዝለቅ። ያ ረብ በዚህ ግደለን አመስግኑ አምላክን ሙስሊም ስለሆናችሁ ብዬ መጨረሻ መልእክቴ ነው። ቴንኪው ስላለ ኢስቲግፋር አብዙ። ጊዜያችሁን ለመጠቀም እንዲህ ነው። የበለጠ ከዚህ በላይ አምላክን ማመሰግንበት አምላክን ማመልክበት መንገድ ምንድን ነው ብለን ነው ማሰብ ያለብን እንጂ አንዳንድ ሰው እገሌ እንደዚህ አለች እገሌ እንዲህ አለች እንደዚህ ሆነ። ወላሂ በጣም ጊዜ ተርፏችኋል። እንደው ጊዜያችሁን በስነ ስርዓት ተጠቀሙበት። እገሊት እንደዚህ አለች፣ እገሊት የፈለገችውን ትበል፣ እገሌ የፈለገውን ይበል። አንተ የተሰጠህ እድሜ ትንሽ ነውና ያቺን እድሜ አምላክህን ያመሰግንክ ኑር። የመጨረሻ መልእክቴ እና ቴንኪው።